እሺ እኔስ እንዴት ነኝ? ደህና ነኝ። አልፌያለሁ ፈተና ወይስ በጣም ገርዳሜ ነኝ? ቀኛ የተሰራው ቪዲዮሽን ተቀበይ። በጣም ነው እንደ መኪና መንዳት የምትወጂው? ስንት ገርዳሜ መኪና ነው። ሰላም ሁላችሁንም። እንግዲህ እንደምታውቁት እዚህ ጋር የምትመለከቷት ታናሽ እህቴ መዓዛ ብሩ ትባላለች። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተዘዋወረ የሚገኘውና ከአንዲት ራሷን ክርስቲያን ነኝ በምትል እህት በኩል ተሰርቶ የተለቀቀው አጭር ቪዲዮ የብዙዎችን ትኩረት ስቧል። ለመሆኑ ምንድነው የተፈጠረው? ቆይታችን የሚመልሰው ይሆናል። ከሚያሳዝን ነገር መሃል ማለት እግዚአብሔርን ስንት ገርዳሜ መኪና ነበር። ብዙዎቻችን በምንወደውና በምናከብረው ወንድማችን በነቢይ ጥላሁን ጸጋዬ ቤተክርስቲያን ውስጥ አባል እንደሆነች የሚነገርላት ይህች ሴት ከሰሞኑ በስልኳ ቀርጻ ቲክቶክ አካውንቷ ላይ የለቀቀችው አጭር ቪዲዮ መነጋገሪያ ሆኗል። በጣም ከሚያሳዝነው ነገር መሃል ነው ትለናለች ይህች ገና በቅርቡ የውሃ ጥምቀት እንኳ እንደወሰደች የሚነገርላት ትንሽዬ ልጅ። እኔ የሚገርመኝ ስንት ገርዳሜ የሆኑ ሴቶች የራሳቸውን መኪና እየነዱ እኔ እንደዚህ ቆንጆ ሆኜ ዝናብ እየዘነበብኝ በእግሬ እሄዳለሁ ትለናለች። ይህች ልጅ ገርዳሜ ብላ የምትጠራቸው በራሷ ቸርች ውስጥ የራሳቸው መኪና ኖሯቸው የሚነዱትን የቤተ ክርስቲያንን ሴቶች እህቶቿን ነው። በሚያስገርም ሁኔታ መጽሐፍ በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 11 ላይ ሲናገር ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ብሎ ይናገራል። ይህም ንግግሯ በብዙዎች ክርስቲያን በሆኑትም ክርስቲያን ባልሆኑትም ዘንድ እጅግ ቁጣን ቀስቅሷል። አንድ ሰው ጠንክሮ ከሰራና የጌታ ጊዜ ከሆነ እንኳን መኪና አይደለም ሌላም ነገር ሊገዛ እንደሚችል እሙን ነው። በዚህ ልክ እነዚህን ሴቶች ሞራላቸውን ለመንካትና ለማሳቀቅ የተጠቀመችበት ገርዳሜ የሚለው ቃል ምክንያቷ ምን እንደሆነና ከምን በመነጨ ስሜት እንደዚህ ልትላቸው እንደቻለች ለመረዳት ያዳግታል። ዋንኛው የትኛው መኪና መሸጫ ሄደሽ በመልክ መኪና አይገዛም የኔ ፍቅር ሲሆን እነዚህ እህቶች በምን አይነት ጥንካሬና ትጋት መኪና መግዛት እንደቻሉ ቀረብ ብሎ ልምድ መውሰድና ማማከር ሲገባ ከአንድ ድኛለሁ ጌታን አውቃለሁ ከሚል ግለሰብ ለዛውም ከራሱ አካል ከሆኑ እህት ወንድሞች ላይ ተገቢ ያልሆኑ ነገሮችን መናገር አለመብሰልን ብቻ ሳይሆን ድነቱ ላይ እንድንጠራጠር ያደርገናል። ይሄ የልጅቷ ንግግር እሷ ካለችበት ቸርች አልፎ የመላው ወንጌል አማኙን የሚያሰድብ ተግባር መሆኑን መረዳት ልብ ይለዋል። አባል ናት ከተባለውም ከቤተ ክርስቲያኗ በኩል ምንም አይነት ምላሽ አለመሰጠቱ ደግሞ ለጉዳዩ ችላ መባሉን የሚያሳይ ጉዳይ ነው። ይሁን እሺ፣ ይህች ልጅ ገና ወደ ጌታ መምጣቷ እንኳ ቢሆን እሷን ያስተማሩና የውሃ ጥምቀት እንድትወስድ ያደረጉ ሽማግሌዎች ሊመክሯትና ሊገስጿት ይገባ ነበር ማለት እንወዳለን። ለመሆኑ ወንድሟ በዚህ ጉዳይ ዙሪያ ምን አለ? በጣም ትሬንድ አድርጋችኋት እየሰራችሁባት ነው ብዙዎቻችሁና በቃ ያለ መብሰልም ጉዳይ ነው ብላችሁ ይቅርታ ብታረጉላት። ወንድም ነኝ ያለው ግለሰብ ያስተላለፈው የይቅርታ መልእክት የሚያስመሰግነው ሆኖ አግኝተነዋል። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ
ለእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 3 ላይ እንደሚናገር እኛ በአሕዛብ ዘንድ የምንነበብ የክርስቶስ መልእክት ሆነን መገኘት ሲገባን ይልቁን ሌሎች የሚሰናከሉብንና የሚያዝኑብን መሆን የለብንም ልንል እንፈልጋለን። ውድ አድማጭ ተመልካቾቻችን ይህንን ቪዲዮ እዚህ ጋር ማምጣታችን ለሌሎቻችን መማሪያና ወንድም እህቶቻችን ሲሳካላቸው ሲሆንላቸው እንዲሁም እግዚአብሔር በብዙ ሲባርካቸው በብዙ ልንደሰት እንደሚገባን ለማስገንዘብ ያክል ነው። ከዚህም በተጨማሪ ደግሞ እንደዚህ አይነት ዓለማዊ ምኞቶችና ንግግሮች ከአማኙ ዘንድ እንዳይለመዱ ቤተ ክርስቲያን ምእመኑን በተለይም አዲስ ጌታን ያገኙትን ወንድም እህቶች በሚገባ እንድታስተምር ለማሳሰብም ጭምር ነው እያልን የዛሬውን በዚህ አበቃን። ሰላም።